ተረዳኝ ምን አለበት ብትረዳኝ ተይኝ በቃ ማን ካንቺ ጋር ይደረጋል ንጉሳ ባላ ፍቅራ አረ ፍቅሬ በይኝ ቢያንስ አዳማ ተረዳኝ አዳሜ ለማለት መሆን አለበት ይሄኛው አንተ እኮ ስስታ ነህ ስስታ አረ ስስቴ በይኝ ቢያንስ አረ ድክመታ ባላ አለማ አረ አንቺ ፍቅረኛ ሳይሆን መምህር የሚያስፈልግሽ ቴሌግራም መሰለሽ እንዴ ሰላም አንቺ ያሳፋል ኤክስሽ ሞቶ እንደዚህ ለብሰሽ ትመጫለሽ ሰርጌ ነው ይበለው ድፍት ለምን አይል ዝቅዝቅ ምን አርጎሽ ነው አንተ ይሰው መሰለ እንዴ ሚስትን በብራንድ መስላት ይሉት ብራንድ አይደለች ቦንዳ ናት ይሄ ቀማላም ቀጣም 7 ፊልሙ ጠብም ባላወርድለት ታዲያ ለምን መጣሻው ፍሩል በላና ዘራራ አንተ አንቺ ይኸውልሽ አሁን እዛ ወፍራም ሰው ያይሽው ከአሜሪካ ነው የመጣው በአፋልጉኝ ነው የተገኘው ይዘጋሉ አዎ ምን የልጁ አባት ነው የማ ኤክስሽ ነው አንቺ ደግሞ አባቱ ከአሜሪካ የኔ ተንበለ አሁን ደፋስት ያልነበር ራስ ተደፋ የኔ አባቴ ንቂታ መሳኮና አልቋል ይኸውልሽ የቤተሰቦቹ ለቅሶ እየቀሰቀሽ ነው እባክሽ ተይ ወናዝ በቃ እኔ እኮ አይሽ አባትዬው ሲናደድ የሚያደርገውን አያውቅም ገና በገንዘብ ሳይገለሽ እንውጣ እኔ ምከባ ጉርጋር ውስጥ እኔ ጌታ ተንበለል እኔ ላይ ቺት ምን እንደሆነ አሳያለሁ ስማ እኔ ላይ ነው ቺት ያደረከው አዎ ንዘምዝሽ ታልሰቶኛል አረ መረራ አይደለ አንተም ብሎ ፍቅረኛ ደግሞ የገዛው ለምን አምጣ ለምን ግላኮም አይደለም አባራ አይነት ጥፍት ያደርገው አረ ነው እንዴ አምጫሽ ወራቤን ለምን ብርድ ሳምባሽ ነው ያስተፋሽ ምሽ ሰባቱንም ሁዴን ታመጫለሽ አረ እባክህ ምሳ ሰዓት ከራት ሰዓት ይዛባባ አምጣ ሰዓት አረ ነው አንቺ ጸጉሬና ተሰብቻለሁ በእናትህ ትቼ እሰጣለሁ እንዴት አንቺ ቦረሳውን ታዲያ ደግሞ እኮ የሚቆጨኝ ቆዳዬ ተገፎ ይሰራልሽ ቦረሳ ማለት ነው የሚቆጨኝ እሺ ድርሽ ጤናውን አልቀሙ እንዴ አይፋሴን አንተ ጤናዬ እንዴ ወይ እማዬ አይፋሴን አረ በፍቅራችን ባሳለፍ ነው እንደው ባሳለፍ ነው ፍቅራችን እማዬ የኔ ወድ አረ እማዬ አባዬ አንተ ለቀቀዛ ጤናውን ስልብ አረ ጤናዬ አይ ላቭ ዩ ሶ ማች ይሄ ባለቂ ጭራሽ አፈቀርኩሽ ይልሻል ይሄ ኦፕን ማውዝ ንገሪው እሺ ዋተር ሜለን ራስ ደግሞ አጠገብሽ ሲመጣ ምን እንደምትጠቀር አጠገብሽ ሲመጣ ስቶፕ ራይቲንግ በይው እሺ ስቶፕ ራይቲንግ ኮአዌ በይው እሺ የማን ጓደኛ እንደሆንሽ አያውቅም ዝንት የስ ነው እንግሊዘኛ ከየት አመጣዋለሁ ያመሻል ኢኖሽናል ሶን ማውጣቸው እንግሊዘኛዎች ናቸው ዝንት የስ ኔቨር ማይንድ ዲስሚስ ኪስ የሆነ ሰውዬ መጣልሽ ደግሞ ልክ ሁሉም ነገርሽ ዋን ነገር ልንገርህ አትመጥናት ሺ ኢዝ አባቭ ዩ isn't it በምንም አይነት ሁኔታ ሁለታችሁ ማቺንግ ልታረጉ አትችሉም እኔ ደግሞ ከዚህ በላይ ልናገር ነበር ሳይኮሎጂ ይጎዳል ብዬ ነው እሺ ሳይኮ isn't it እስቲ ዝም በይ እስቲ መጀመሪያ የሰው ህይወት ውስጥ ጣልቃ ከመግባትሽ በፊት ይሄን እንግሊዘኛሽን አስተካኪ አንተ እኮ ስቶኔር ነህ እስቲ ነው ወደደቅ እንግሊዘኛ ታዩና እስቲ አቶሙ በይ እስቲ አታሙ አቶሙ ረፍ አይንሽ እንደ ከብለልስ ይለራስ ወይ ረፍ በቃ ይኸውልሽ አንድ ነገር ቀር ይለኛል እኔ እውነቱን ስነግርሽ ማለት ነው ይኸውልሽ በቃ ችግር ካለም እንድትነግሪኝ እኮ ነው ምንድነው አሁን እዚህ ጋር ጸጉርሽን ከዚህ በፊት አይቻለሁ አይደለም የኔ ወድልሽ ችግርም ካለ እኮ አይተነው ነገሩን ያማል ወይ በሽተኛ ነው መላጣነሽ ማለት ይቻላል ምን አገባ ያገባ እኔ ደህና ነገር ተጠቁምሽ ብዬ ነው እንዴ እኔ ምን አደረኩ ምንድነው የምትጠቁመኝ ላንቺ ጎልደን ሂውማኔር አለልሽ እኔ ኪንኪ ጸጉር ላይ ብዙ ኢንተረስትድ አይደለም እማ አይደለ እሺ በቡና ሱስ ሰው ህይወቱን ማጣት ይብቃ የቡና ሱስ በቃ ለምን አይቀርም 1000 ምናምን ለምን ወጥቶ ለምን ይጠጣል ለምን አይቀርም ተቀርብሎ ለምን አይቀርም የቡና ሱስ የሚባል ነገር አባቴ ሳስበው የቡና ሱስ የሚባል ነገር እንቀር ለምን አይደለም ጥያቄው 1000 ምናምን ብር ይገዛ ማን ነው የሚጠጣ ወይ ቅርታ ግንቡን ነው ይቅርታ የጠየቁት አንተ ሰው መስለኝ እኮ ነው ይቅርታ የጠየቁ ለካ ግንብ ነህ እንዴ